because of these platforms. I think we were naive about the flip side of that coin. We get rewarded by hearts, likes, thumbs up, and we conflate that with አንድ ሰው ጥራት ያለውን ጊዜ በመውሰድ በአንድ ነገር ላይ ብቻ ላተኩር እንኳን ቢል ማድረግ የማይችልበት ደረጃ ላይ ደርሰናል። ሰውን ሁሉ አስወጥተንና በሩን ዘግተን ቢሮአችንም ሆነ ቤታችን ተቀምጠን እንኳን ብቻችንን መሆን አንችልም። ሞባይል ስልኩና ኮምፒውተሩ መልእክት መጥቷል በሚለው ደውሎቻቸው አማካኝነት ካለማቋረጥ ሰዎች በዙሪያችን ናቸው። በማንኛውም ሰዓት የትም ስፍራ የሚገኝን ሰው አጠገባችን ባለች አንዲት መሳሪያ አማካኝነት ለፈለኩት ሰዓት ያለ ማነጋገር ያለኝ ብቃት የህይወት ዘይቤን ለአንዴና ለመጨረሻ ጊዜ ለውጦታል። በጥንት ጊዜ ሰዎች አንተን ለማግኘት ቤትህ ወይም መስሪያ ቤትህ መምጣት ነበረባቸው። እንደሚመጡ አስቀድመው የመንገሩ እድል እንኳን እጅግ ጠባብ ነበር። መተው ካላገኙ የነበራቸው አማራጭ ማስታወሻ ጽፎ መሄድ ወይም እስኪያገኙ ድረስ መመላለስ ነው። ከዚህ አልፎ ሁኔታው ሲሻሻል የቤትና የቢሮ የመስመር ስልኮች ያንን ሁኔታ ለወጡትና በስልክ ሊያገኙ የሚችሉበት ሁኔታ ተፈጠረ። ለዚያውም አንተ ስልኩ ጋር ሄደ ካልጠበቃቸው ሊያገኙ አይችሉም። አሁን ግን ይህ ሁኔታ ጊዜው አልፎበታል። መረጋጋትና ማተኮር አለመቻል ዓለምን እዚህ ደረጃ ያደረሳትን የሰውን የፈጠራ ብቃት የሚወስድ አንደኛ ጠላት ነው። ይህን ማወቅ ከፈለክ ጸጥ ያለ አካባቢ ብቻህን ስትሆንና ከየቀኑ ዑደት ዘወር ብለህ ደስ የሚልን ነገር እያደረግ ስትረጋጋ የሚመጡልህን አዳዲስ ሐሳቦች አስታውስ። ስትረጋጋና ስታተኩር ብቻ ውስጥህ አዳዲስ ነገሮችን ማፍለቅ ይጀምራል። ዘመናዊነትና ስልጣኔ ብዙ የሰጠን መልካም ነገር የመኖሩን ያህል ሚዛናዊን ልውውጥ እንዳላደረገ ግን እሙን ነው። ጥቂት ሰጥቶን ብዙ ወስዶብናል። የመጫወት ብቃትን ሰጥቶን ለመጫወት ግን ያለንን ጊዜ ቀምቶናል። ነገሮችን በቀላሉና በፍጥነት የምናከናውንባቸውን መሳሪያዎች ፈጥሮልን በዚያው ፈጥነን እንድንቀርና የምንሰራውን ለማወቅ እንኳን ጊዜ እንዳይኖረን አድርጎናል። በእጆቻችን ላይ የሚገኙትን ኤሌክትሮኒክሶች እኛ ልንጠቀማቸው ሲገባን የሚጠቀሙብን እነሱ ናቸው። እኛ እነሱን ልናበራቸውና ልናጠፋቸው ሲገባን እነሱ እኛን ያበሩናል ብሎም ያጠፉናል። ስሜቶቻችን በእነሱ ላይ ተመስርተዋልና። በጣም አመርቂ ዘመን ላይ ነው ያለነው። ይህ ዘመን የመረጃ ዘመን ተብሎ ይጠራል። በዚያው ልክ የመራወጫም ዘመን ነው። እንግዲህ ያሮጡንና ያራውጡን ነገሮች ሱሰኞች አድርገውናል። በመዝገበ ቃላት ላይ የተጻፈው ሱስ የተሰኘው ቃል ትርጓሜ እንደገና መስተካከል ያለበት ዘመን ላይ የደረስን ይመስለኛል። በዚህ ዘመን ሰው በተለያዩ አደንዛዥ እጾችና በአልኮል ብቻ አይደለም ሱሰኛ የሚሆነው። ሰው ከሞባይሉ፣ ከኢንተርኔቱ፣ ከፌስቡኩ፣ ከቴሌቪዥኑና ከመሳሰሉት ብንፈልግም ሆነ ባንፈልግ አፍንጫችን ድረስ መልእክቶቻቸውን ከሚያመጡብን ሁኔታዎች ጋርም ሱስ ይዘዋል። ሱስ ማለት ከአምስቱ ሕዋሳቶቻችን በአንዱ በኩል ስናስተናግደው በፍጥነት የስሜት እርካታና ግለት የሚሰጠንና ብዙም ሳይቆይ ያንን የሰጠንን ስሜት ጠቅልሎ ይዞ የሚሄድ እንደገናም ፈልጉኝ አግኙኝ አለዚያ ትደበራላችሁ የሚል የቅርብ ወዳጅ ጠላት ነው። ሱስ ማለት አንድን ነገር ጥሩ አድርገን የጥሩ ስሜት ውጤቱን ወዲያውኑ የአሉታዊ ውጤቱና ጠንቁን ደግሞ ከርሞ የምናገኘው ልማድ ነው። አንድ ሰው አንድን አደንዛዥ እጽ በሚጠቀምበት ጊዜ ይህ እጽ ምንም ጊዜ ሳይባክን ለሚሰጠው ደስታ ወሰን የለውም። ይህ ስሜት ግን ጊዜያዊና ደጋግሙኝ ባይ ነው። ከድግግሞሹ ከምናገኘው ጊዜያዊ እርካታ የላቀ መዘዝ ግን ከጊዜ በኋላ ይዞ ይመጣል። የዘመኑ ትኩረት አሳጭ የኤሌክትሮኒክስ ወዳጆቻችንም አሰራራቸው እንደዚሁ ነው። በየደቂቃው ኢሜላችንን፣ ፌስቡካችንን፣ የቴሌቪዥን ጣቢያዎቻችንና የመሳሰሉትን እየነካካን ምላሽ ሲሰጡን የምናገኘው ደስታ
ለጊዜው ጥሩ ዋጋ ቢከፍለንም ሚዛናዊ አድርገን ካልያዝነው የኋላ ኋላ አንድም ነገር ሳንፈጥርና ሳንሰራ እንድናልፍ ያደርጉናል። ይህ ደግሞ የክስረት ሁሉ ክስረት ነው። ሰው በራሱ ላይ ካለው እይታና አመለካከት ጋር ሲታገል የሚኖር ፍጡር ነው። በሌሎች የመፈለግ ስሜትን የሚሰጠውን ማንኛውንም ነገር ይወዳል። እንግዲህ ጨዋታው እዚህ ላይ ነው። የኤሌክትሮኒክስ የመልእክት ሳጥናችን ላይ ስንት መልእክት እንዳለን ምልክቱን ስናይ በውስጥ ህሊናችን ስውር የደስታ ስሜት ይፍለቀለቃል። አንድ ሰው ስለኛ አስቦ መልእክት የመላኩ ጉዳይ ተቀባይነት እና ተፈላጊነት ለጠማው ማንነታችን ታላቅ ዜና ነው። ሳናስበው በፌስቡካችን ላይ የለጠፍነው ምስላችንን ስንት ሰው ላይክ እንዳደረገው ከማየት የሚመጣው ስውር የትኩረት ማዕከል የመሆን ስሜት ሱስ ያስይዛል። የሞባይል ስልካችንም ቢሆን ከዚህ የተለየ አሰራር የለውም። ከሰው ጋር በአንድ ካፌ ተቀምጠን እየተነጋገርን ስልካችንን በየስንት ሰከንዱ ጠቅ በማድረግና በማብራት እንደምንነካካ ማሰብ አያዳግትም። የዓለም ህብረተሰብ መቼ እዚህ ውስጥ እንደገባ ሳያውቀው በዓለም ዙሪያ ለሚከናወነው የመረጃ ጎርፍ ራሱን ክፍት ሆኖ አግኝቶታል። ከዚህ ራሱን ካገኘበት አዲስ ሁኔታ ውጪ ደግሞ መኖር እንደማይችል የገባውና የባነነው ከጊዜ በኋላ ነው። ምን ለማለት እንደፈለኩ ለማወቅ ከፈለክ የሞባይል ስልክህን እቤት ረስተው የወጣ ቀን የተሰማን ስሜት አስታውስ። ምናልባትም ኢሜይልህን ሳታይ የፌስቡክ መልእክቶችን ሳትከፋፍት በዚያም ውስጥ ያሉት የሰዎች መረጃዎች ልክ ስፖንጅ ውሃን እንደሚመጥ ወደ ውስጥ ሳታስገባ ያሳለፍክባቸውን ሁኔታዎች አስብ። ችግራችን እነዚህን ዘመን አመጣሽ መልካም ነገሮች መጠቀሙ ላይ አይደለም። ችግራችን ያለው መቼ ምን ማድረግ እንዳለብንና ገደቡ የቱ ጋር መሆን እንዳለበት መለየት አለመቻላችን ነው። መፍራት ያለብን ቴክኖሎጂውን አይደለም። መፍራት ያለብን ራሳችንን ነው። ካልነኩት የማይበራ ካልሞሉት የማይሰራው በእጃችን ያለው መሳሪያ የሞሉትን መልሶ በመስጠትና የጠየቁትን በመጥፋት ያገለግለናል። መጣል ወይም መቀየር ያለብን ይህን ብርቅና ድንቅ ዕቃ ሳይሆን ገደቡን ሳያውቅ የተለቀቀውንና የተሰረቀውን አመለካከታችንን ነው። በየቀኑ በስልክ የምንለዋወጣቸው በየካፌው መሽገን በተቀመጥንበት ከሰዎች የምንቀበለው የሌሎች ሰዎች መረጃ የሚሰጠን መጨናነቅና መበታተን ቀላል አይደለም። እንዲህ ተሰክተንና ተጠደን እንድንውል የሚያደርጉንን መንስኤዎችና ተጽዕኖዎች ጠቀስ ማድረጉ የግድ ነው። ሱስ ቀደም ሲል በሚገባ እንዳብራራ ነው የአብዛኛው ሰው ከዘመኑ የመረጃ አቅርቦቶች ጋር ይህ ነው የማይባል ቁርኝት እንዲኖሩ ያደረገው ሱሰኝነት ነው። ብዙ ሰው አሁን ከለመደው የመረጃ መስመር ተለያይቶ ለአንድ ቀን እንኳን ማደር አይችልም። ሁለተኛ፣ የስሜት ቀውስ። ይህ ቀውስ ተፈላጊነትና ሰዎች ምላሽ ካልሰጡና እንዳሰቡን ካላሳዩን የማይረካን ዝንባሌ ፈጥሮብናል። ሰዎች ወደኛ መልእክት ሲልኩ ፈልገውኛል የሚል ስውር ስሜት በውስጣችን ይፈጥራል። ከጥቂት ጊዜ በኋላ ቁጭ ብለን ይህን ስሜት የሚሰጠውን መልእክት እጽ ለመውሰድ እንጠብቃለን። ፍርሃት መልኩና ምንጩ ብዙ ነው። ከዘመን አመጣሹ አካሄድ ጋር ተራርቆ የመቅረት ፍርሃት፣ ሰዎች መልእክትን አስተላልፈውልን መልስን ሳይሰጡ የመቅረት ፍርሃት፣ ለደቂቃ በስልካችንና በሌላ መልኩ የሚመጡ መልእክቶች ካለፉን አንድ እድል ያመልጠናል የሚል ፍርሃት። እንግዲህ አሁን ያለንበት ደረጃ ለመድረስ አንድን እርምጃ ተራምደን እንደጀመርነው አሁን ደግሞ ወደ ተሻለውና ወደ ሚዛናዊ አቅጣጫ ሌላን እርምጃ ለመውሰድ እንነሳ። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግ የሰምራ ዲጂታልስ ቤተሰባችን ይሁኑ። ቪዲዮአችንን ላይክ እና ኮሜንት ማድረግም የቤተሰብ ፍቅር መግለጫ ነው። በቀጣይ ለህይወታችሁ በሚያስፈልግ መረጃ ወደ እናንተ እንቀርባለን። ሰላም ቆዩ።